የእግዚአብሔር ቃል ሲናገር እንደዚህ ይላል። ኢያሱ 3:5 ከዚያም ኢያሱ ሕዝቡን በነገው ዕለት እግዚአብሔር በመካከላችሁ አስደናቂ ነገር ስለሚያደርግ ራሳችሁን ቀድሱ አላቸው። ጌታ የተባረከ ይሁን። የእግዚአብሔር ባሪያ ሙሴ ከሞተ በኋላ ይህንን አገልግሎት ወይንም ይህንን ሕዝብ ይዞ ወደ ከነዓን መግባትን እግዚአብሔር በእጁ የሰጠው ለዚህ በጣም ታላቅ ለሆነው ኢያሱ ለተባለው የእስራኤል መሪ ነው። እና እግዚአብሔር እንግዲህ እንደምታውቁት መተካካት ነበረ፣ በእግዚአብሔር መንግስት ላይ መተካካት ነበረ። አንደኛው ሲያረጅ ወይንም አንደኛው ሪታየር ሲያረግ ወይንም ደግሞ ልክ እንደዚህ ደግሞ አንደኛው ሲያንቀላፋ የሚቀጥለውን ሰው እግዚአብሔር ከሕዝብ መካከል ያነሳል፣ ይመርጣል። አንዳንዴ ደግሞ እያለም በላዩ ላይ ይቀባል። እንደምታውቁት ነው እንግዲህ እግዚአብሔር ሳኦል እያለ ዳዊትን ቀብቶታል። እስኪሞት አልጠበቀውም፣ እስኪያረጅ አልጠበቀውም፣ እስኪደክም አልጠበቀውም። እና ሳኦል እያለ እግዚአብሔር ዳዊትን ቀብቶ ሰውየውን 38 ዓመት ያለ መገኘቱ እንዲሁ ዝም ብሎ በጭንቅላቱ ብቻ እንዲራመድ አድርጎት ያውቃል። እና እግዚአብሔር ግን የሚቀጥል ነገር አለው። የእግዚአብሔር ሥራ አይቋረጥም። የሚተካካ ሰው የሚተካካ ነገር ካለ የእግዚአብሔር ሥራ አይቋረጥም ማለት ነው። እግዚአብሔር ዓላማው ላይ እግዚአብሔር የጀመረው ነገር ላይ በጣም ጨካኝ ነው። እግዚአብሔር በእናንተ ሕይወት ላይ የሆነ ጉዳይ ከጀመረ በእውነት በጣም ብዙ ነገር ያስጥላችኋል። አይደለም የሚገባን ምዕራፍ 1 ላይ አራግፋ ምዕራፍ 4 ላይ ነው አይደል? ከ10 ወንድ ልጆች የምትበልጠው ሩት አለች። ከ10 ዓመት በኋላ ማለት ነው። አሁን ያንን ታግሶ መራመድ በእግዚአብሔር ፕሮግራም ውስጥ ጨክኖ መሄድ ሁሌንም ነግራችሁ ክርስትና የሆነ ሰሞን ብድግ ብለን ዘለን ጣራ ምንነካው ሳይሆን መቆየት ነው። ኮንሲስተንሲ ነው። ከእግዚአብሔር ጋር በመኖር የምንማረው ነገር በጣም ብዙ አንበበን ከምናገኘው ይበልጣል። እና እንደዚህ መጽሐፍ ላይ ያሉ ሰዎች በጣም ብዙዎቹ ረጅም መንገድ ወክ አድርገው ከእግዚአብሔር ጋር አብረው ኖረው እግዚአብሔር ማን እንደሆነ በሕይወታቸው ላይ ነው አግኝቶ ዲፋይን ያደረጉት እግዚአብሔር ማለት ያሉትና ከነዛ ባለ ታሪኮች መካከል አንደኛው ዛሬ ይኸው እዚህ ያነበብነው ኢያሱ የሚባለው አውሴ ኢያሱ ይባላል። አውሴም ኢያሱም የራሱ ስም ነው። አውሴ ይባላል። አውሴም ድነት ማለት ነው። ኢያሱ ማለት እግዚአብሔር ያድናል ወይንም እግዚአብሔር ድነቴ ነው እንደማለት ነው። ሁለቱም አዳኝ ነው ድነት ነው። እና ይህንን ብላቴና እግዚአብሔር በሙሴ ምትክ እንዲሆን ከተመረጡት ከ12ቱ ነገድ አንዳንድ ሰዎች መካከል እግዚአብሔር አይኑን በዚህ ብላቴና ላይ ጣለበት። እንደምታውቁት ከግብጽ ምድር በብላቴንነታችሁ ምድር ስጠኝ አለው። ስጠኝ አሁን እዋጋለሁ እወርሳለሁ ምናምን ሲል የስንት ዓመት ሰው ነበር? 85 ዓመቱ ነው። እና ለኢያሱ የሚጠቅስለት ሪፈረንስ የዛሬ 45 ዓመት አለው። እናንተ የዛሬ 45 ዓመት በጌታ ነበራችሁ? 45 ዓመታችሁስ ነው? ተውት በጌታ ሞት። እና ዩ ኮንሲስተንስ ጽናታቸውን ዩት የት ድረስ እግዚአብሔር እንደሚከተሉትና የዛሬ 45 ዓመት በቃዴስ በርኔ የእግዚአብሔር ባሪያ ሙሴ ሲናገረኝ እንደነበርኩት ዛሬም ጉልበታም ነኝ። 45 ዓመት ይሄንን ፕሮሚስ ኪፕ አድርጌያለሁ። እግዚአብሔርን በጽናት ተከትየዋለሁ አለ። እግዚአብሔርን በጽናት የተከተለው ቤተ መንግስት አይደለም፣ ምድረ በዳን የተከተለው። ደመናው ሲሄድ የሚኬድበት፣ ደመና ሲቆም የሚቆምበት፣ ጊንጥና እባብ ባለበት እፉኝት እየነደፈ አጠገቡ ብዙ ሰው የሚያራግፍበት ምድረ በዳ ላይ ነው እግዚአብሔርን በጽናት ተከትየዋለሁ አለ። ኮንሲስተንሲ። ስለዚህ እግዚአብሔር መጣና እንዲህ ያለ ባሪያዬ ካሌብ ልዩ መንፈስ አለ ላዩ ላይ እና አወርሰዋለሁ፣ የረገጠውን መሬት እሰጠዋለሁ አለ እግዚአብሔር። እና ቤት ወርቅ ላይ ከመቀመጥ ይሻለኛል አለ። የወሰነ ቀን የከፈለው ዋጋ ቀላል አይደለም። ጽናት። ጎናቸው አሁን ሰው በጽናት ተከተለው በሉት እስቲ ንገሩት፣ በደንብ በጽናት ተከተል በሉት። መንገዱ እንደዚህ በቀላሉ እንደምንነጋገረው አይነት ቀላል መንገድ አይደለም በእውነት ግን ደግሞ እግዚአብሔር ጸጋ አለ። ግን ዲተርምን መሆን ግን ይጠይቃል። ሰዎቹን የዋቸው ጨካኝ መንፈስ አልተሞሉ የተለየ ጸጋ ስጦታ የሌላቸው ላይ ሕግ ነው ገና ያለው። ለዛው ሙሴ ሕግ ማያውቅም ገና ሕግ ተቀባዩ ራሱ ነው። ወስኖ ጨክኖ ትቶቶቶ ያንን ምድረ በዳ ሕዝቡን ይዞ አቋርጦት ወጣ። ሙሴ 40 ዓመት ሙሉ ወክ አረገ። ከቤተ መንግስት ወደ ምድረ በዳ የወጣ ሰው ሕዝቡን ከግብጽ ወደ ከነዓን ይዞ እየተጓዘ ሄደ። ሲሞት ዘዳግም 34ን እናንተ ጊዜ ስታገኙ አንብቡት።
ሙሴ ያልጻፈው ኢያሱ ሊሆን ይችላል የጻፈው። የእግዚአብሔር ባሪያ ሙሴ ሞተ ይላል። ሲጻፍ ሙሴ ሞተ አይደለም የሚለው፣ የእግዚአብሔር ባሪያ ሙሴ ሞተ። ሲሞት ሰው ሲሞት ነው አይደል እውነቱ የሚጻፈው። በሕይወት እያለማ ምን ይለኛልም ተብሎ አንዳንዴ እና ሲሞት እንደዚህ አለ አይደል። ዓይኑ አልፈዘዘም፣ ጉልበቱ አልደነዘዘም፣ ብርቱ ነበር ሲሞት። በፈርዖንና በግብፅ ፊት በእስራኤል ልጆችና በምድረ በዳው መካከል እነዛን አስፈሪ ምልክቶችና ተአምራትን እንዳደረገ እግዚአብሔርን ፊት ለፊት እንዳዋራ እንደ ባሪያው እንደ ሙሴ ያለ የለም ተባለ ሲጻፍ። አየ ሙሴ ሲሞት እስራኤል ሐዘን መቀመጧ ብቻ አይደለም፣ ኢያሱም ሐዘን ይቀመጥ። አሁን የኢያሱ ጥያቄ አለህ ወይ ነው አብረኸኝ። እግዚአብሔር መጣና እንደዚህ ያለው ከባሪያዬ ከሙሴ ጋር እንደነበርኩኝ እንዲሁ ካንተ ጋር እሆናለሁ፣ አይዞህ። ክብር ለኢየሱስ ይሁን። አይዞህ ግን ያው ታውቃለህ እኔ ዝም ብዬ እንደማለውን እግዚአብሔር ከኔ ጋር ሁን ስለተባልኩ ብቻ መሆን አይነት አይደለሁም። እኔ ባሪያዬ ሙሴ ያዘዘን ትእዛዝ በቀንና በሌሊት አስብ፣ አሰላስል፣ ዓይንን ከዚህ ሕግ ላይ እንዳትነቅል፣ ፈቀቅ እንዳትል። እንደዛ ከሆነ እኔ አብሬ እሆናለሁ፣ ይቀናልሃል፣ ይሳካልሃል፣ ይከናወንልሃል። ቆንጆ ቀን ነው ስብከት የምሰብከው። የመከናወን የመቃናትና የስኬት ዓመት ይሁንላችሁ። አሜን በሉ። ግን ስኬት የእግዚአብሔርን ሕግ በመጠበቅ ሲሆን ጥሩ ነው። ስኬት በምኞት መሆን የለበትም። ይሳካልኛል ተብሎ አይሆንም። እንደዚህ አይነት ነገር የለም። የክርስትና ነው ፕሪንሲፕል አለ። እግዚአብሔር የሚፈልገውን ከኔ ሲያገኝ ነው ስኬት እንጂ ስኬት አንዳንድ ነገሮች አይደሉም። ስኬት እግዚአብሔር ከኔ ጋር መቆሙ ነው። እግዚአብሔር ካንተ ጋር ካለ ምንም ነገር አብሮ ይኖራል። ያለ እግዚአብሔር ብዙ ነገር ከሚኖር ምንም ነገር ሳይኖር እግዚአብሔር ከኛ ጋር ቢሆን ለውድድርም ለንጽጽርም አይቀርብም። እናንተ ምርጫችሁ እንደሱ እንደሚሆን በጣም ተስፋ አደርጋለሁ። ክብር ለኢየሱስ ይሁን። አብሬ እሆናለሁ ግን አለው ትእዛዜን ጠብቅ ብቻ አይደለም ያለው፣ በቀንና በሌሊት አስብ አለው። ቀጥሎስ አሰላስል፣ እንደ ምልክት አድርገዋለሁ። እዚህ ላይ ያደርጋሉ አይሁዳን፣ እዚህ ጋር አድርገዋለሁ እና ዓይን ሁልጊዜ ሲያይ እዚህ ጋር ይይ ቶትህን፣ ዲዛይርህን፣ አፒታይትህን ኮንትሮል ያደርግልሃል። እዚህ ላይ አድርገው። ቀጥሎ እዚህም ላይ አድርገው፣ አንጠልጥል፣ እንደ ምልክት አድርግ። ያየ በሙሉ ሲያይ ከሕግ ውጭ እንዳያዋራህ። የእስራኤል አለቆች በሕዝቡ መካከል እየተንቀሳቀሱ በየነገዱ እንዲቀመጡ አረጓቸውና እንደዚህ ያውላቸው፣ ከዚህ በፊት ሄዳችሁ የማታውቁትን መንገድ ከዚህ በኋላ ልትሄዱ ነው። አሁን ከዚህ በኋላ የምትሄዱትን መንገድ ከዚህ በፊት አልመጣችሁበትም። አዲስ ነው ይሄ መንገድ። እስከ ዛሬ ድረስ 38 ዓመት ተኩል እዛ የዞራችሁት ቃዴስ በርኔ ሲና ምድረ በዳ ላይ አንድ ተራራ ነው። 38 ዓመት ተኩል የዞራችሁት። ከዚህ በኋላ የምትሄዱት የለመዳችሁትን አይደለም። ስለዚህ ደመናውን በጥንቃቄ ተከተሉት አሏቸው። ደመናው ካልተንቀሳቀሰ እንዳትንቀሳቀሱ፣ ደመናው ከተንቀሳቀሰ እንዳትቆዩ። ሕዝበ እስራኤል በንቃት ሲጠብቅ የእግዚአብሔር ባሪያ ኢያሱ ድፍን ሕዝቡ ሰበሰበና እንደዚህ አላቸው፣ አምላካችሁ እግዚአብሔር ነገ በመካከላችሁ ድንቅን ነገር ያደርጋልና እናንተ ዛሬ ተቀደሱ። በጣም በታላቅ ትሕትና ጎናችን ያለውን ሰው ተቀደስ በሉት እስቲ። ዝም ብላችሁ በሉት፣ ድገሙት እስቲ። ተቀደስ እስቲ ዝም ብላችሁ ጠይቁት። ቅድስና እንዴት ነው በሉት። ህይወት እንዴት ነው የምትጠይቁት? 2018ን ቀይረው እስቲ። ነገ አለ። መቼ? ነገ አምላካችሁ እግዚአብሔር በመካከላችሁ ያልፋል። የሚያልፈው ድንቅ ነገር ሊያደርግ ነው። ሊገላችሁ አይደለም፣ ሊያጠፋ አይደለም፣ ሊፈርድ አይደለም። ድንቅ ነገር ሊያደርግ ነው። ተአምራት እግዚአብሔር ሊሰራ ነው። ግን ይሄ እግዚአብሔር ነገ ብሎ ቀጥሯል። እግዚአብሔር ደግሞ ቅዱስ ነው፣ ክቡር ነው፣ ንጹሕ ነው። በመካከላችሁ ሲያልፍ
እርም እንዳያገኝ ዛሬ ጨርሳችሁ ደሩ። የመንጻት ሥርዓት ፈጽሙ ዛሬ አላቸው። ታጠቡ፣ እላያችሁ ላይ ያለ እርም ነገር ካለ አስወግዱ፣ በንጽህና ቁሙ፣ አጠገባችሁ ካለ ሰው ጋር ያለ ነገር ካለ ፍቱ፣ ጨርሱ። በውስጣችሁም በደጃችሁም በእግዚአብሔር ፊት ቅዱሳን ሁኑ። እግዚአብሔር ቅዱስ ነው። ያለ ቅድስና ሰው እግዚአብሔርን ደስ ሊያሰኘው አይችልም። ያለ ቅድስና እግዚአብሔርን ማየት አይቻልም። እግዚአብሔር ቅዱስ ነው። አዎ ይመጣል። ነገ የሚመጣው ተአምር ሊያደርግ ነው፣ ሊቀስፍ አይደለም። በምድረ በዳ እንዳያችሁት ሊያስወርሳችሁ ነው የሚመጣው። ከነዓናው ልትገቡ ነው። በር ላይ ነው ያላችሁት። አዎ ነጋው ዮርዳኖስ አለ ከፊታቸው። ኢያሪኮ አለች። አዎ ተአምር ሊያደርግ ነው። እኛ ምን እናርግ? ተቀደሱ። እኛ ምን እናርግ? አስተካክሉ። አረማመዳችሁን፣ አካሄዳችሁን አስተካክሉ። እግዚአብሔርና ሌላ ነገራው ሚክስ እንዳታረጉ። ምናልባት በምድረ በዳ ተከታትሏችሁ የመጣ የግብፅ ጣዖት ካለ፣ ምድረ በዳ ያልተራገፈ ነገር ካለ አራግፉ ዛሬ። ለምን? እግዚአብሔር ነገ በመካከላችሁ ይመጣል። ክብር ለኢየሱስ ይሁን። የእግዚአብሔርን መምጣት የማይፈልግ እግዚአብሔር እንዲመጣ እግዚአብሔር የተለየ ነገር እንዲያደርግ የማይጓጓ ሰው የለም። እግዚአብሔር ደግሞ የሚጠይቀውና የሚፈልገው ነገር ደግሞ አለ ሁልጊዜ ከኛ። ዛሬ ተቀደሱ፣ ዛሬ ወስኑ፣ ዛሬ ጨርሱ። ለነገ መምጣቱ አዎ እናንተ ተቀደሱ። ያኛውን ያደረገው በምድር በፋሲካ በደም በምን ታጥረው ነው የወጡት። አሁንም ድንቅ ነው የሚያደርገው። ያኛው ከግብፅ መውጣት ነው፣ ይሄኛው ከነዓንን መውረስ ነው። ያኛው ዝም ብሎ እናንተ እንደ ሳልቬሽን ካሰባችሁት፣ ይሄኛው ደግሞ እንደ መውረስ ነው። 40 ዓመት ምድረ በዳም ያው ደመናን የመራቸው በምድር ላይ የነበረውን ቆይታ በሙሉ እሱ ነው ተቆጣጥሮ ተንከባክበው የሚያቆየው። እዛኛውም ጋር ያለውን ታምር የሚሰራው ራሱ መጥቶ ነው። እግዚአብሔር መጥቶ ነው ይሄንን ዮርዳኖስን ሞትና ፍርድን ከፍሎ ከነዓን የሚያስገባችሁ። ምን እናርግ? ተቀደሱ። እንደፈለጋችሁ ሆናችሁ ከተቀመጣችሁ እግዚአብሔር ታምር ትዕግስት አስጨራሹ እልህ የሚያስጨርሰንም ነገር እሱ ነው። በጣም ብዙ መተናል፣ ትንሽ ነው የቀረን ወዳጆቼ። 2000 ዓመት መተናል። እመለሳለሁ ካልን 2000 ዓመት ሆኖታል። በጣም ረጅሙን መተናል። በጣም ትንሽ ነው የቀረን። እንጨርስ። አሜን ነው። ለምን በምድረ በዳ ወድቀው ቀሩ የሚል ጥቅስ ለምን እናነባለን? የአባቶቻቸውን ምድር ወረሱ የሚለው ለምን አታነቡ? ማን የወረሰው? ኢያሱና ካሌብ። ምን አይነት ነበሩ? እግዚአብሔር የሚፈልጋቸው አይነት ሰዎች ነበሩ። በጽናት ቀጥ ብለው ይከተሉት ነበር። በ10 ሰላዮች አልበሳጭም፣ ባይዘው አልበሳጭም። ናቹራል ማን ናቸው? ምን ሆነሃል ኢያሱ? ሄዳችሁ አይታችሁት መጣችሁ? አዋየ ነው እና እንገባበታለን። መሬቱ ቆንጆ ነው፣ ይገርምሃል። አገሩን በጣም መልካም ነው። ፍሬው ብሎ ያወጣም ቅመስ አሉት። እንደዚህ አይነት ወይን ቀምሰ በልተህ ታውቃለህ? አታውቅም። እንደዚህ አይነት ስንት ቀምሰ አታውቅም። ይሄንን የሚያክል ሳይዝ መሬቱ ይሉ። ነዋሪዎቹ ግን ኢናቃውያን የኔፊሊም ዝርያ ያላቸው ናቸውና ይገርምሃል። እኛ ዝም ብለን እንደሚጎበኙ ነን። ባጠገባቸው ቆምን፣ ተለካከን። አንበጣ ነን እኛ በእነሱ ፊት። ናቹራል ማን? ኢያሱና ካሌብስ እንደ እንጀራ ይሆኑልናል፣ እግዚአብሔር አምላካችን አሳልፎ ይሰጠናል አሉ። እግዚአብሔር መጣና እነዚህ ሁለቱ ይገባሉ። ለምን? አምነውኛል፣ እኔ ላይ ናቸው፣ አምነውኛል፣ አስገባቸዋል። አትኛ መካከል በ2018 የመጀመሪያ ሳምንት እንግዳ ሆናችሁ የመጣችሁ ሰዎች ካላችሁ ይሄ ሰማይና ምድር ተጠቅልሎ ያልፋል። ይሄ የተሸከምነው ስጋም አርጅቶ ይወድቃል። ፍጥረት ሁሉ ማጠቃለያውና መዝጊያው ደርሷል። ፀሐይዋ በጣም እየጠለቀች ነው፣ ልትገባ ነው። በሙሉ ነገሮች ወደ መጨረሻ እንደሚወስዱ ምልክት እየሰጡ እየተናገሩ ነው።
ሌላ ሀገር አለ እግዚአብሔር ያዘጋጀው። ይህንን ምድር እግዚአብሔር ለዘላለም አላዘጋጀውም፣ ሌላ አዘጋጅቷል ለዘላለም የምንኖርበት። ስለዚህ ምናልባት በዚህ ምድር ላይ ብቻ ተስፋ የምታደርጉ ሰዎች ከሆናችሁ በእውነት ተስፋ የለም። ተስፋ ያለው በእግዚአብሔር ላይ ነው። ተስፋችን ለዘላለም ነው። በዚህ በክርስቶስ ኢየሱስ በኩል ዞር እንድትሉ ወደዚህ ዘላለማዊ መንግስት ይሄው በክርስቶስ ኢየሱስ በማመን እንድትገቡ ጥሪ ላደርግላችሁ እወዳለሁ። በጌታ አምናችሁ በእግዚአብሔር ቤት ውስጥ የምትኖሩ ደግሞ ቅዱሳን ሕይወታችሁን ጠብቁ። ዳግም መመለሱን ጥንቅቅ ብለን ነው መጠበቅ ያለብን። ተዘጋጅተን ነው መጠበቅ ያለብን። በጣም ጥቃቅንና ትናንሽ የሚመስሉን ነገሮች እየረገጥን እየዳጥናቸው እንዳናልፍ ስላደረጋችሁት አይደለም አይደል የሚለው፣ ስለተናገራችሁ ስለ እያንዳንዷ ቃል ሰማይ ትጠየቃላችሁ ይላል። ስለ እያንዳንዷ ቃል how serious። ስለዚህ እኛ አይዳንን ያመንን ነን የምንል ቅዱሳን በጣም በጥንቃቄ ያመንበትን ይህንን እውነት በጽናት ይዘን እስከ መጨረሻ እንጓዝ። በእኛ መካከል ያላችሁ ወንድሞችና እናቶች ግን ለእናንተ ጥሪ ማድረግ ስለምፈልግ ወደዚህ ጌታ ወደዚህ የዘላለም ሕይወት ሰጪ ወደ ክርስቶስ ኢየሱስ እንድትመጡ በጌታ ፍቅር ልጋብዛችሁ እፈልጋለሁ።